አዳሜ ደፋር ኮንሽ ፊትሽን ያለ ሜካፕ እስቲ ያሳይ ቆንጆ አይደለሽም እቺን አረገጥ አረገልሽ የፈረስ ጭራ ቀጥለሽ አዳሜ ከፍቅር ተጸጉር ጋር ልወዳደር ስትይ በጣም ያስቀኛል አሁን የጸጉርሽን ዳሜጅ የሆነ ጸጉር ነው ያለሽ ብትቀቢው ምናምን ከምትሳደቢ ሴት ወጥተሽ ማለት ነው እንዴ ዋይ አሁን ሰብለም ስለ የኢትዮጵያን ሴቶች ስለ ጽዳት ስታስተምር ደነቀኝ ገረመኝ ሰብለ ራስ ጽዳት የለሽም ለራስ የኢትዮጵያ ሴት በጽዳት የታወቀች ነች ሌላዎቹን አላቀም እንጂ ብዙዎቹ የኢትዮጵያ ሴቶች በጽዳት አይታሙ ገብርኤልን የኢትዮጵያ አህቶች እናንተ ላስተምር ማለት ሳይሆን ግን መማር ያለባቸው ሰዎች የሉም ወይ ንጽህናቸውን የማይጠብቁ ሰዎች የሉም ወይ ለምንም ነገር ልማር አልችልም ጽዳት አንቺ ለኢትዮጵያ ሴት ልታስተምሪያቺ ኔቨር ቀድሚያ ጥፍርሽን ተቆረጪ ያን እንደዛ አስረዝመሽ ፌክ ጥፍር ቀጥለሽ አንቺ ስለ ሴት ልጅ የማህፀን ጽዳት አጠባበቅ አታስተምሪኝ በዛ በፌክ በትልቁ የፌክ ጥፍርሽ ማህፀንሽን አጸዳለው ብትይ ትዋጭሪዋለሽ ዳሜጅ ነው የምታረጊበት ጥፍር ያላቸው ሰዎች ማህፀናቸው ማጠብ አይችሉም ላልሹ ጥፍርሽን አሳድገሽ ሞክሪው ያጥባሉ በጣም ስለማችበት ነው ዘዴ ያለው እሱ አሳድገሽ ሞክሪው believe it or not ከሰኞ እስከ እሁድ አንዳንዴ ነው እንጂ ያው የሴት ጣጣ ስላለ በወር ውስጥ የተወሰነ ቀናት ነው እንጂ ምቀራው ብዙ ጊዜ ጂም ነው የሚሄደው አንደኛ ስፖርት እንድትሰሪ በጣም ኢንከሬጅ አደርግሻለሁ ስፖርት ሄደሽ ጂም ሄደሽ በሳምንት 3 ጊዜ ሄደሽ ይሄንን ካከልሽ እየሰደብሽ ግን አይደለም ኦኬ እኔ በሳደቡ ለምንጆል ዮኒ ቢሳደበው ለምደነዋል ፍቅርተ ብትሳደበው እቺ ግን ስትሳደቢ እውነትም እኛስ ሰው ተገሎብን እኛስ ደማስክሮን ነው እኛስ ችግር ደርሶብን ነው አንቺ ምን ሆነሽ ነው እኔ እንስላልሽኝ ናቸው አንቺ ነኝ አትገልጭኝም አንዱ ነው እኔ ማን እንደሆንኩኝ ማበሴት ነኝና ዋይ ገና ነግራችን ሳይወጣ ጀምራችን እንደመጫጫት ምንድነው ችግራችሁ ምንድነው አንቺ በእኔ ስላንቺ ብዙ ማውራት አልፈልግም አንቺ ለኢትዮጵያ ሴቶች ጽዳትም ልታስተምሪያቺም ስነ ስርዓትም ልታስተምሪም አቺም አሪያም ልታስተምሪያቺም ሪዝን ይለሽ ማንቺ ነኝ ልትሰደኝ እንደው የቀናታችን ነው የሚሻላችሁ ቆይ ምንድነው ቆይ ችግራችን ምንድነው ዮኒዬ ትቅርብን ባክተው ተው ዮኒ እሷን እናገራለን ብለን ብዙ ሰው እናስቀይማለን እና እኔ ቆንጆ ተዋት አሪፍ ስታይል አለች ደምኮ የሰው ልጅ ልክልኩን ከነገርሽ በኋላ እኔ እኮ እንድሰድብሽ አልፈልግም ደሞ በጣም የምታስቂው ዮኒ እንዳሰድባት አንቺ ያለቀለቅሻትስ 30 ደቂቃ ብቻሽን ያለቀለቅሻት መልክቱ ለልጅቷ ሳይሆን ለተናገረችው ቃልና ሌሎችን በጣም አቢዩዝ እንደሚያደርግ ስለገባኝ ለዛ ብዬ ነው አየሽ እኔ በደምና በአላማ የተሰራው ነኝ አንቺ ደግሞ በንፋስና በበረራ የተሰራሽ ስለሽ ትላንት ያረግሽውን ትረሻለሽ ባዶ ጭንቅላት አሁን ለምሳሌ አንድ ልጅ ጽዳቷ የሚወሰነው በጥፍሯ ነው አንድ ሴት ያን ያህል ጥፍሯን አስረዝማ እንዴት ራሷን አብሶ ወደ ማህፀን አካባቢ በደንብ ጽዳት ለመጠበቅ በዛ ጥፍር አይቻልም እውነቷን ነው እንኳንስ ማህፀን ውስጥ ማህፀናችን ማደም ለኢንፌክሽን ለባክቴሪያ ቅርብ የሆነ ነገር ነው ጥፍርሽን ያንን ጥፍርሽን እንዲያሳድገሽ መጣሽ ስለ ሴት ማህፀን አጠባበቅ ጽዳት ስታስተምሪ I say what the fuck how the fuck you clean yourself ጥፍር ያላቸው ሰዎች ማህፀናቸው ማጠብ ይችላሉ በደንብ ያስተምሩሽ እኔ ጥፍር ነው ብዙ ጊዜ
አሁን ለምሳሌ ናቹራል የሆነ አቀጣጠል እኔ ተቀጥያ አላውቅም። የራሴን ጥፍር ቀለም ነው የምቀባው። ጥፍሬ ራሱ በናቹራል የሚያድግ ነው። እኔ እቃ ራሱ እንዴት ያንን ረጅም ጥፍር አስቀጥላችሁ እቃ ራሱ እንዴት እንደምታጥሙ ግራ ይገባል። ብዙ ጊዜ ጥፍራቸውን በጣም አስረዝመው የሚሰሩ ሴቶች የፌክ ጥፍር የሚቀጥሉ ሴቶች ጽዳት የላቸው። ትክክል ናት። ይሄ ጥፍር ቆሻሻ ነው። በዚህ ጥፍር የቱን ቦታ ስራ ትሰሪ የሚናገር እና ገና በገና ለዩቲዩብ ብላችሁ የኢትዮጵያ ሴቶች ለማሳነስና ለማሳፈር አትሞክሩ። የኢትዮጵያ ሴት በውበት አንደኛ ነች ከዓለም። በጽዳት አንደኛ ነች፣ በሙያ አንደኛ ነች። ዋው አንቺ ነሽ አሁን አስተምራለሁ ብለሽ የፈረደበት ዩቲዩብ ገንዘብ የምትለቃቀሚ። ዩቲዩብ ላይ ስራ መስራት የምትፈልጉ ሰዎች፣ ታለንት ያላችሁ ሰዎች እግዚአብሔር አምላክ ምስክሬ ነው፣ ጥሩ ነገር በሰራችሁ ቁጥር ብዙ ቪወር እና ብዙ አስተማሪ ስለሚኖራችሁ ዩቲዩብ ይከፍላል። ኦፍ ኮርስ እንደ ደሞዝ ይከፍላችኋል። ኦፍ ኮርስ ይከፍላል። በእውነት አይከፍለንም $100 ብቻ ነው ማገኘው የሚሏችሁ ሰዎች ውሸት ነው። ተፈጥሮን አድንቁ። እግዚአብሔር በቃ አክብሩት። ብዙም በሜካፕ መሸፈን ያለበት አይመስለኝም። ዊግ እየቀጣጠላችሁ ገንዘባችሁን አታባክኑ። ለፈረስ ጭራ ገንዘብሽን አዳሚ አታባክኝ። የራስሽን ጸጉር ተንከባከቢው። ይሄንን ነው የምላችሁ። መልካም እሁድ።